ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። ወንድሜ ለፐርፐዝ ብላክ ቤት አስተዋውቃል የሚለው መረጃ ከየት አመጣው? ገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። በመጀመሪያ ሰላም እንዴት ናችሁ? ዛሬ በአዲስና በተለይ ቪዲዮ መጥቻለሁ። በእሸቱና በአውንታ ፐርሲሳ መካከል የተከሰተው ነገር ምንድነው? እሱን ላብራራላችሁ ወድጃለሁ። በመጀመሪያ አውንታ ፐርሲሳ ሰሞኑን በቲክቶክ ፔጁ ላይ ያሰራጨው አንድ መረጃ ነበረ። እሱም በፐርፐዝ ብላክ የሚባለው ድርጅት 1 ቢሊዮን ብር ይዞ ወደ አሜሪካ ዋና ማናጀሩ ሂዷል። እሱን ማስታወቂያ የሰራው ደግሞ እሸቱ ነው። እሸቱ መጠየቅ አለበት የሚል ነው። እስቲ የሆነ ቪዲዮ በመጀመሪያ የለቀቀው ቪዲዮ አለ። እሱን ላሳያችሁና ወሌላ ሐሳብ እንመለሳለን። የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ ሰጣችኋለሁ ብሎ የማይተገበር የ3D ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ይሄን ይዞ ከጠፋ በኋላ አዲስ አበባ አሜሪካ ላይ ጋዜጠኞችን ሰብስቦ የመንግስት ባለስልጣናት ጉቦ ስጠኝ ብለው እያስቸገሩኝ ስለሆነ ኮብልያለሁ ብሏል። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚሁ ነው ያለው። ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ይሄን በተጋነነና በማይተገበር ሐሳብ ይዞ መጣ። ከሰዎች ላይ ገንዘብ ሰበሰበ፣ ይዞባቸው ጠፋ። ይሄኛውም ሰረቀ። ልዩነቱ ምንም እንትን የለውምና ዶክተር ፍስሐ እሸቱ ከሀገር ቢወጣም እሸቱ መለሰ ሀገር ውስጥ ነው ያለውና ሰብሰብ ብለን ይሄን ሰውዬ እንጠይቀው። ኮሜዲያን የሚለው እንኳን ትንሽ እኔ ያናደኛል ሳቁ ጭምርና እሸቱ መለሰ በተጨማሪ ኤአይ ስልጠና ሰጣለሁ ብሎ ብር ሲለቀው ነበር። አርቲፊሻል ኢንተለጀንስ ኢንስቲትዩት ለማንም አካል ኤአይ ስልጠና እንዲሰጥ እውቅና የሰጠውት የለምና ተጠንቀቁ የሚል መልእክት አስተላልፏል። በዚህ አጋጣሚ በሁለቱም ጉዳይ ላይ ተበላችሁ ሰዎች ተሰብስበን ይሄ ነገር ወደ ህግ ቢሄድ ምን ይመስላችኋል? እንደሰማችሁት ነበር። እንግዲህ ያው እሱም ማብራራት አያስፈልግም፣ ግልጽ ነው። በዚህ ጉዳይ እሸቱ የሆነ አንድ ቪዲዮ ለቋል። እሱ ለዚህ መልስ ምት የሚሆን ነው፣ ለሱ ምላሽ የሚሰጥ አንድ ቪዲዮ ልጋብዛችሁ። እሱን ተከታተልን እንመለስ። ሰሞኑን ከፐርፐዝ ብላክ ኢትዮጵያ ጋር በተገናኘ አንድ ወንድማችን ሚዲያ ላይ ወጥቶ ያቀረበብን ውንጀላ አለ። ኢትዮጵያ ጋር የሰራንበት ውል እዚህ ለማስረጃ ቀርቧል ማለት ነው። ሌሎችንም ጉዳዮች እንዳሳለን። በአጠቃላይ ደግሞ ፐርፐዝ ብላክ ኢትዮጵያ ቤት የሸጠላቸው ወይም 1.5 ሚሊዮን ብር ሼር የሸጠላቸው ከ1000 በላይ ግለሰቦች እንዳሉ ተናግሮ ነበር። የነዚህ ግለሰቦች ጉዳይ የት ደረሰ? ፐርፐዝ ብላክ ኢትዮጵያ ከዶንኪ ቲዩብ ጋር ሰርቷል ወይ? መቼ ነው የሰራው? ምንድነው የሰራው የሚለውን እንየው። ዶክተር ፍስሐ እሸቱ አሁን ስንት ላይ ነው? 2018 የዛሬ 5 ዓመት ገና ፐርፐዝ ብላክ እንደተመሰረተ በጣም በብዙ ሰው ሲያስደውሉልን ስለነበረ፣ ኢሜል ሲጻፍልን ስለነበረ በቃ ይሄ ነገር ሲሪየስ መሆን አለበት ብለን ቢሮአቸው ድረስ በአካል እንደ ማኔጅመንት ቲም በወቅቱ ያለን ሰዎች አብረን ሄድን። ዶክተር ፍስሐ እሸቱ በወቅቱ ስለ ፐርፐዝ ብላክ ኢትዮጵያ አላማ የነገሩን ነገር ኢትዮጵያ ሀብቷ የሰው ኃይልና መሬት ነው። ይሄ የገጠር መሬት ከታረሰና መሀል ላይ ብዙ ነጋዴ ብዙ ደላላ ሳይገባበት በቀጥታ ከገጠር ምርቱ አዲስ አበባ መጥቶ ከተሸጠ ኑሮ ውድነት መርከስ ይችላል። የሽንኩርት፣ የድንች፣ የቃሪያ ዋጋ አትሊስት መርከስ አለበትና ይሄንን ለማድረግ ትልቅ ፕሮጀክት ነድፈናል ብለው ከ1 ሰዓት ተኩል በላይ የፈጀ የፕሮጀክታቸውን ማብራሪያ አቀረቡልን። በወቅቱ የፐርፐዝ ብላክ እቅድ በሰፊው እያመረተ በቀጥታ ከገበሬው የተረከበውን አዲስ አበባ መጥቶ ወይም ውድ ሳያደርግ መሸጥ ነበር። ይሄ ደግሞ ለኢትዮጵያውያን የኑሮ ውድነትን የሚፈታ እጅግ በጣም የምስራች ስለሆነ እንደ ዶንኪ ቲዩብ ከምንሰራበት ወርሃዊ የማስታወቂያ ዋጋ እጅግ በጣም ቀንሰን ገና አክሲዮን ሊሸጥ ስለሆነ ገና ሊጀምር ስለሆነም እንዲቋቋም አላማችን ነው ብለን እኛም አክሲዮን እንገዛለን ብለን ማስታወቂያ ለመስራት ተዋዋልን። ይሄው ለወንድሜ 2012 ዓመተ ምህረት ነሐሴ ወር ማስታወቂያው የ1 ዓመት ውል ነው። ስናስተዋውቅ የነበረውም ቀለብ ከገበሬው የሚል ገበሬው ያረሰውን የእርሻ ወደ አዲስ አበባ መጥቶ መሸጥ ነው።
የአገራችን አርሶ አደር በኋላ ቀር አስተራረስም ቢሆን ያመረተውን ምርት የሚቀበለው አጥቶ የገበያ ያለ ሲል ኑሮ ተወደደ እያለ ያማርራል። የአንድ አክሲዮን ዋጋ 100 ብር ነው። ዝቅተኛው የአክሲዮን መጠን 1000 ብር ነው። አዲስ አበባ በተለያዩ አካባቢዎች በከፈታቸው ከገበሬው ሱቆች ቀለብ ከገበሬው በማለት አዲስ የገበያ ስርዓት ለመጀመር ዝግጅቱን አጠናቋል። ፐርፐዝ ብላክ ኢትዮጵያ በማስከተል ፐርፐዝ ብላክ ወደ አዳዲስ ፕሮጀክቶች ሄዷል። ሌሎች ብዙ ጉዳዮችን ነካክቷል። ከኛ ጋር ያለው ውል ግን የተቋረጠው ከ2013 እስከ 2014 ነሐሴ ወር ብቻ ነው። በወቅቱ ፐርፐዝ ብላክ በጣም በጥሩ ሁኔታ እየሰራ ነበር። አዲስ አበባ ላይ ሱቆች ከፍቶ ቀለብ ከገበሬው በሚል በርካሽ ምርቶችን እስከ ማቅረብ ደርሶ ውጤቱ ታይቶ ነበረ። እናመሰግናለን ብለው ሰርተፍኬት ሰጥተውን ቢሮአችን ድረስ መጥተው አመስግነውን በሰላም ከፐርፐዝ ብላክ ኢትዮጵያ ጋር ተለያየን። ከዛስ ወንድሜ በጣም የሚገርመው ነገር ዩቲዩብ ላይ ገብተህ ብታይ እውነታውን ታውቀው ነበረ። በቀላሉ ጥቅምት 8 2015 ዓመተ ምህረት ወዲያውኑኛ ፊሶን ሪል ስቴት ከተባለ ቤት እየሰራ ከሚሸጥ ተቋም ጋር አብረን ለመስራት ንግግር ጀመርን። ፊሶን ሪል ስቴት ያልተገነባ ነገር እንደማናስተዋውቅ በፖሊሲያችን ስለሚታወቅ በአካል ሄደን የገነባውን ህንፃ ጎብኝተን ወደ ፊኒሺንግና ወደ ፍጻሜ የደረሱ ወደ መጠናቀቅ የደረሱ በእጅ የሚዳሰሱ በአይን የሚታዩ የቆሙ ህንፃዎችን አስተዋውቆ ለመሸጥ ተነጋግረን የካምፓኒውን ባለቤት አግኝተን ፊሶን ሪል ስቴት ላይ ማስታወቂያ ለመስራት ተዋዋልን። መቼ? ጥቅምት 8 2015 ዓመተ ምህረት። ይኸው ከፊሶን ሪል ስቴት ጋር የተዋዋልነው ውል ደግሞ እንደሚከተለው ይታያል ማለት ነው። ጥቅምት 8 2015 ዓመተ ምህረት ከፊሶን ሪል ስቴት ጋር ከተዋዋልን በኋላ ከፊሶን ሪል ስቴት ጋር ማስታወቂያ እየሰራን ባለንበት ሰዓት አት ዘ ሴም ታይም ፐርፐዝ ብላክ ኢትዮጵያ በራሱ ሚዲያና በሌሎችም ሶሻል ሚዲያዎች ቤት አክሲዮን እንደሚሸጥና ቤት እንደሚሰጥ እያስተዋወቀ ነበር። ለዚህ ዶክተር ፍስሐ እሸቱ ጁን 2023 በፋና ቴሌቪዥን የሰጡትን ኢንተርቪው ገብታችሁ ማየት ትችላላችሁ። ዲሴምበር 2022 እስከ ጁን 2023 ፐርፐዝ ብላክ ኢትዮጵያ ቤት እንደሚሰጥ እያስተዋወቀ ነበር። እኛስ ከኦክቶበር 2022 እስከ አፕሪል 2023 ድረስ ፊሶን ሪል ስቴትን በሰፊው እያስተዋወቅን ነበረ። ልቤ እንዲረጋጋ ደስታዬ እንዲበዛ ፊሶን ሪል ስቴት የድካሜ ውጤት በ0952 787878 ወይም 797979 ቤቴን አይቼ ከፍላለሁ። እንግዲህ እዚህ ጋር ሰው ሚዲያ ላይ ከፍቶ ማየት የሚችለውን ማስታወቂያ የእሸቱ ዋናው ሊያስተላልፍ የፈለገው በቃ ይሄን ነው ትክክለኛው። እስኪ አድምጥሮ እንመለስ። ሚዲያ ላይ ለፐርፐዝ ብላክ የሰራ ነው አንድ የቤት ማስታወቂያ ሳይኖር ዶንኪ ቲዩብ ላይ፣ ፌስቡካችን ላይ፣ ኢንስታግራማችን ላይ አንዲት ቤት ግዙ የምትል ፖስተር ሳትኖር ወንድሜ ለፐርፐዝ ብላክ ቤት አስተዋውቃል የሚለው መረጃ ከየት አመጣው? ምናልባት እኔ ፐርፐዝ ብላክ ድሮ ከገበሬው ምርት ሲያስተዋውቅ የሰራውትን ማስታወቂያ አንዳንድ ሰዎች ቆርጠው ወይ በኤአይ አቀነባብረው በራሳቸው ሚዲያ ሊለቁ ይችላሉ። ነገር ግን በዶንኪ ቲዩብ፣ በፌስቡካችን፣ በቲክቶካችን፣ በኢንስታግራማችን በፖስተርም ሆነ በድምጽ በምስልም ሆነ በቪዲዮ አንዲት ቤት ከፐርፐዝ ብላክ ግዙ የምትል ማስታወቂያ ሳንሰራ በውል ዘመኑ አንተ በጠቀስከው ዘመን እኛ የሌላ ሪል ስቴት ቤት በይፋ ቀን ከሌሊት እየጨቀጨቀን እያስተዋወቅን ባለንበት ዘመን የፐርፐዝ ብላክን ቤት አስተዋውቃችኋል የሚል መረጃ ማን ያቀበለ? ማን ያሳሳተ? መረጃውንስ በዚህ ሰዓት ያነሳው ለምንድን ነው? አንተ ከጀርባ የጸነስከው ሐሳብ ምን እንደሆነ ፍርዱን ለእግዚአብሔርና ለሰዎች እንተዋዋለን። ሆኖም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ እኛ ባንሰራም ከ1000 በላይ ኢትዮጵያውያን የዘመናት ጥሪታቸውን ገብረው ዘወትር እያለቀሱ እንባቸውን እያፈሰሱ ዋጋ የከፈሉበት ጉዳይ ነውና የማስተላልፈው መልእክት አለኝ። ይሄ መልእክት በዚህ ዙሪያ ለሚሰሩ የህግ አካላት በተለይም ለፌደራል ፖሊስ በቀጥታ እንዲደርስልኝ ሁላችሁም የበኩላችሁን አስተዋጽኦ አድርጉ። መንግስት በተለይም የፐርፐዝ ብላክ ኢትዮጵያ ደንበኞች ለፐርፐዝ ብላክ ከፍለውት የታገደውን ገንዘብ በማከፋፈል የዜጎች እንባ ለተራዘመ ጊዜ እንዳይፈስ በትህትና ጠይቃለሁ። ምክንያቱም ፍትህ በተራዘመና በዘገየ ቁጥር ገንዘቡ ዋጋ እያጣ
ተበዳዮች ገንዘባቸው እንኳን ቢሰጣቸው ዋጋውን አጥቷልና ምንም ልሰራበት አልችልም ብለው የእድሜ ልክ ቁስለኛ እንዳይሆኑ በተቻለ መጠን የፍርድ ቤት ጉዳዮች ተፋጥነው ለዜጎች አንጀታቸውን የሚያርስ በደላቸውን የሚክስ ፍትህ እንዲሰጣቸው በድጋሚ በትህትና እለምናለሁ። ሶሻል ሚዲያ ላይ ለምትሰሩና በማስታወቂያ ለምትተዳደሩ ወጣት እህት ወንድሞቼ ሪል ስቴት ስናስተዋውቅ መጀመሪያ ሪል ስቴቱ በምድር ላይ ተገንብቷል የሚለውን እናያለን። ለምሳሌ በዳታ ቤዛችን ላይ ከ46 በላይ ሪል ስቴቶች ተመዝግበው ማስታወቂያ እንድንሰራላቸው ጠይቀውናል። ነገር ግን አብዛኞቹ ገና መሬት እየቆፈሩ ስለሆነ መሬት ቁፋሮ ላይ ያለን ሪል ስቴት አውጥተን ለማስተዋወቅ የሚዲያችን ፖሊሲ ስለሚከለክለን አናስተዋውቅም ብለን የተገነቡትን ብቻ በማስተዋወቅ ጸንተናል። ለምሳሌ መጨረሻ ላይ ማስታወቂያ የሰራንለት ተቋም ኢትዮ ቤስት ሪል ስቴት ይባላል። ኢትዮ ቤስት ሪል ስቴት የፊሶን ሪል ስቴትን ማስታወቂያ ጨርሰን 1 ዓመት ምንም ሪል ስቴት ሳናስተዋውቅ ሚዲያው ላይ ከቆየን በኋላ የሪል ስቴቱ ባለቤቶች በአካል ቢሮአችን ድረስ በመምጣት ህንፃ ገንብተናል እንድታስተዋውቁልን እንፈልጋለን አሉ። የመጀመሪያው ያደረግነው ነገር ህንፃውን በአካል ሄዶ መጎብኘት ነበር። በአካል ስናየው ህንፃው ከመሰረቱ እስከ ቴራሱ መሰረታዊ ግንባታው አልቋል። የቀረው የፊኒሺንግ ስራ ነው። ይሄን ካየን በኋላ ህንፃው ካርታ አለው የሚል ጥያቄ አነሳን። የህንፃው ባለቤቶች ካርታ አለው ብለው ካርታውን አሳዩ። ያሳዩንን ካርታ በሚመለከተው የክፍለ ከተማ ባለሙያ ይሄ ካርታ ትክክለኛ ካርታ ነው ወይ የሚለውን በራሳችን መንገድ ሄደን አጣራን። ይሄንን አጣርተን ትክክለኛ ካርታ ነው የሚለውን መረጃ ከያዝን በኋላ ከመንግስት ያላቸው ንግድ ፍቃድና መሰል መሰረታዊ ዶክመንቶች ካየን በኋላ ቀጥሎ ያደረግነው ነገር ምንድነው? የሰዎቹን ማንነትና የመጡበትን ታሪክ መመርመር ነው። ይህንን ፎቅ ለመስራት ድርጅታችሁ ከየት ተነስቶ እዚህ ጋር ደረሰ የሚለውን ለማጣራት ስንሞክር ያለውን የመስሪያ ቤቱን የረጅም ዓመታት ከ50 ዓመት በላይ የቆየ የንግድ ታሪክ በመዝገብም በታሪክም በሰነድም አሳዩ። ሌሎችም ብዙ በርካታ ድርጅቶች ያሉትና ከሌሎቹ ቢዝነሶቹ ባገኘው ሀብት ይሄንን ሪል ስቴት የሰራ ነው። በቃ ለዚህ ደግሞ ሁለተኛ ቪዲዮ አዎንታ በርሲሳ ምን ላይ ሰጥቷል። አሁን ለሰማችሁት ቪዲዮ በቃ ይሄ ሰርታል የፋርሚንጉን ጨምሮ ነው እዞ የሄደው ሰውየው የሚል አንድ ቪዲዮ ለቋል ሰሞኑ። እሱንም ላሳያችሁና እንነጋገር። እሼቱ መለሰ በፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሼቱ 1 ቢሊዮን ብር ይዞ ከመጥፋትና ከራሱ ከፐርፐዝ ብላክ ኢትዮጵያ ጋር በተያያዘ የተነሳበት ሮመር አስመልክቶ በገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። በመጀመሪያ ደረጃ እንደዚህ እየወጣችሁ መልስ የምትሰጡ ሰዎች በክብር አመሰግናችኋለሁ። ምክንያቱም የረሳንላችሁ የመሰላችሁ አጭበርብራችሁ ሀብታም የሆናችሁ ሰዎች እንደዚህ እየወጣችሁ መልስ የምትሰጡበት ጊዜ ስለደረሰ የምትወጡና ነገሮችን የምታብራሩ ሰዎች በግሌ አከብራለሁ፣ አመሰግናለሁ። ነገር ግን እሼቱ መለሰ ከመለሳቸው መልሶች መካከል እኔ የሰራሁት ማስታወቂያ የፐርፐዝ ብላክ ኢትዮጵያን የፋርም ሴክተሩን እንጂ የሪል ስቴቱን ሴክተር አይደለም የሚል መልስ ነው የሰጠው። ይሄ በሌላ አባባል ዶክተር ፍስሐ እሼቱ ይዘው ሄደው ብር እኮ የሪል ስቴቱን ብቻ አይደለም እኮ ሼር የገዙ ይሄ የፈረደበት የአዲስ አበባ ህዝብ አለ። ኮንሱመሩ አገራችን ሰፊ መሬት አላት። ስለዚህ እዚህ መሬት ላይ የተለያዩ ኮንሱም የሚደረጉ ነገሮችን ቲማቲም፣ ሽንኩርት ምናምን እናመርታለን የሚሉ አንዲት ቀን ማረሻ በእጃቸው ይዞ የማያውቁ እጃቸው የሚለሰልስ ሰዎች ይመጡና የግብርና ባለሙያ ይሆናሉ። የተመረቁበትም የግብርና ስራ አይደለም፣ ግብርናን ጭራሽ የማያውቁ ሰዎች ይመጡና ሽንኩርት እናመርታለን፣ በርበሬ እናመርታለን እያሉ ሼር እንድንገዙ። ይሄ አንዱ ዶክተር ፍስሐ እሼቱ ነው። እንግዲህ በዚህም ኑና ሼር ግዙ አዲስ አበባ ላይ በርካሽ ዋጋ ከገጠር አስመጥተን ምናምን ብሎ ተንተባትቦ ህዝብ በልቶ፣ በተጨማሪም ደግሞ ሌላ የሪል ስቴት የመኖሪያ ቤት ችግር ስላለ ደግሞ 1.5 ሚሊዮን ብር ምንም መሬት ባይኖሩ ሜክሲኮ ላይ ፒያሳ ላይ መሀል ፒያሳ ላይ ቦታ እንኳን ሳይኖር ቤት ሰርቼ እሰጣችኋለሁና አምጡ እያለ ተቀብሎ ነው እጥብ አድርጎ አሜሪካ የገባው። አሜሪካ ከገባ በኋላ የመንግስት ሰዎች ሊያሰሩኝ ስላልቻሉ ኧረ እባክህ ተው እንጂ ዋቴቨር ኤኒዌይ ዶክተር ፍስሐ እሼቱ ይዘው የጠፉት 1 ቢሊዮን ብር
የሪል ስቴቱን ብቻ አይደለም ከግብርና ሴክተሩም ላይ ነው ይዞ የጠፉትና ሰማችሁት ነበር እንግዲህ የሁለቱንም ዞት የጠፋ እያለ ሌላ አዲስ መልስ መጥቷል። እንግዲህ እየተወራ ያለው ነገር ይሄን ነው። የዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበር። እናንተ ደግሞ የተሰማችሁን ሀሳብ አስተያየት የራሳችሁን መግለጽ ትችላላችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለዛሬ ሰላም ሁኑልኝ።